ትልልቅ ዩቲዩበሮች እየተጠቀሙበት ያለው ሰሞኑን እቺን 3 ቀን ቲክቶክ ላይ በጣም ቫይራል የሆነ ቲክቶክ ላይ በጣም እይታ ያገኘ ቻትጂፒቲ አዲስ አፕዴት ይዞልን መጥቷል። በዛሬ ቪዲዮአችን የምንመለከተው ቻትጂፒቲ 14 የሚለውን አዲሱን አፕዴት ነው ማለት ነው። ChatGPT just released a new AI image generator and it is completely taken over the internet. So not only can you upload an image to ChatGPT, so there are new updates on ChatGPT and this one is my favorite, the Ghibli effect. ChatGPT has just released their image generation feature and it's insane. This is one of the images that I generated with this prompt. ይሄንን አፕዴት በኮምፒውተራችን እንዴት እንደምንጠቀምና በስልካችን ደግሞ እንዴት እንደምንጠቀም አሳያችኋለሁ ማለት ነው። ፎቶአችንን ከዚህ ወደዚህ እንዲሁም ደግሞ ስክሪን ላይ እንደምትመለከቱት በጣም ብዙ አይነት ሴሌብሪቲዎች እንዲሁም ብዙ አይነት ታዋቂ ሰዎች የሚጠቀሙትን ፊቸር ዛሬ ቪዲዮአችን አሳያችኋለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ለዚህ ዩቲዩብ ቻናል ደግሞ ነባር ከሆናችሁ ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ወደ ቪዲዮ ምንድነው የምናደርገው? ቀጥታ ወደምንጠቀመው ብራውዘር እንሄዳለን። እኔ የምጠቀመው ክሮም ስለሆነ ክሮም ላይ እንገባለን። ክሮም ከነካም በኋላ ቀጥታ ሰርች ባራችን ላይ ቻትጂፒቲ ብለን እንጽፋለን። ቻትጂፒቲ ብለን ከጻፍን በኋላ መጀመሪያ ላይ የሚመጣልንን ክሊክ አድርገን እንገባለን ማለት ነው። በዚህ መልክ ይመጣልናል ኢንተርፌሳችን ማለት ነው። ምንድነው የምናደርገው? በግራ በኩል እንደምትመለከቱት እዚች ላይ እኛ ያስገባን ይሄኛው ላይ ነው። ስለዚህ እኛ የምንፈልገው ከላይ ያለውን ስለሆነ ይሄንን ከላይ ያለውን አንድ ጊዜ ታፕ ክሊክ ካደረግን በኋላ እንደዚህ ኢንትሮዳክሽን ነገር ይመጣልናል። እኛ የምንፈልገው ቻትጂፒቲ ስለሆነ እዚህ ጋር መቀየራችንን እንዳንረሳ ማለት ነው። ስለዚህ ይሄንን በዚህ መልኩ ክሎዝ እንለውና እዚሽ ጋር እንደምትመለከቷት ፕላስ አይከን አለች። እሷን አንድ ጊዜ ክሊክ እናደርጋታለን። ፋይል ልናስገባለት ይጠይቀናል። እቺን አንድ ጊዜ ክሊክ አደረግን በኋላ ፎቶአችንን ወዳለበት እንሄዳለን ማለት ነው። እዚህኛው ፎልደር ውስጥ ፎቶ ይሄኛውን ፎቶ እንመርጥለት። ስለዚህ እንደዚህ ካስገባ ነው በኋላ ትንሽ ፕሮሰስ እስኪያደርግ ይቆያል። ትንሽ እንጠብቀዋለን። ኦሬዲ ፕሮሰስ አድርጎ ጨርሶልናል። እዚህ ጋር ምንድነው የምንጽፈው? convert this photo inspired by Ghibli Studio ብለን እንጽፋለን ማለት ነው። በዚህ መልኩ ከጻፍን በኋላ እኔ ጋር እንደምትመለከቱት ዲስክሪፕሽን ላይ አስቀምጥላችኋለሁ ይሄን ጽሁፍ የምትፈልጉት ከሆነ እዚህ ጋር ሴንድ ምልክት አለች። እሷን አንድ ጊዜ ክሊክ እናደርጋታለን። ኦሬዲ ፎቶአችንን እዚህ ጋር አፕሎድ ካደረገልን በኋላ እዚህ ከታች እንደምትመለከቱት ፕሮሰስ እያደረገ ነው። ስለዚህ ትንሽ እንጠብቀዋለን ፕሮሰስ አድርጎ እስኪጨርስልን ማለት ነው። የተወሰነ ሰዓት ይወስዳል፣ ደቂቃዎችን ነው የሚወስደው። እንግዲህ እንደምትመለከቱት ይሄንን የመሰለ የሚሰጠኛል። እኔ የሰጠሁት ፎቶ ይሄኛውን ፎቶ ነው። ይሄንን ፎቶ ወስዶ በዚህ በምትመለከቱት መልኩ ደስ የሚል ፎቶ ሰጥቶናል ማለት ነው። ሪዛልቱን ክሊክ አድርጋችሁ በዚህ መልኩ መመልከት ትችላላችሁ። በጣም ነው የሚያምረው፣ ደስ የሚል ነገር አለው። ያው እንደዚህ ካደረግን እንደዚህ ከመጣለን በኋላ ምንድነው የምናደርገው? እዚህ ጋር የምትመለከቷት ዳውንሎድ የምትለው ኦፕሽን አለች። እሷን አንድ ጊዜ ክሊክ እናደርጋታለን። እሷን ኦሬዲ ክሊክ ስናደርግ እዚህ ጋር እንደምትመለከቱት አውቶማቲካሊ ራሱ ዳውንሎድ ያደርጋል። 2 ሜጋባይት አካባቢ ናት። ይሄንን ደግሞ ወደ ፋይላችን እንሂድና ቼክ እናደርገው። እዚህ ዳውንሎድ ኦፕሽን ውስጥ ያው እንደምትመለከቱት ይሄን የመሰለ ቆንጆ ሉክ ያለው አሪፍ ደስ የሚል ለሶሻል ሚዲያ ፖስት ለአንድ ነገሮች የሚሆን ፎቶ ሰጥቶናል ማለት ነው። በቀጣይ ደግሞ የምንመለከተው ስልካችን ላይ እንዴት እንደምናደርግ እንደ አይነት የሆነ ነገር ነው ያለው። ምንም የተለየ ነገር የለውም፣ ግን ምናልባት ስልክ ላይም አንዳንድ ሰዎች ስለሚፈልጉ ነው ማለት ነው። ስልክ ላይ እንዴት እንደምናይ ደግሞ እንደምንመለከት በኮምፒውተር እንደዚህ አድርገን ከተጠቀመን በኋላ ቀጣይ ደግሞ የምንመለከተው ስልካችን ላይ እንዴት እንደምንሰራ ነው ማለት ነው። ስልካችንን በመጠቀም እንዴት እንደምንሰራ ነው ማለት ነው። ወደ ቪዲዮ
ወደ ስልካችን ስንመጣ ደግሞ የምንጠቀመው ስልክ አይፎን ወይም iOS ከሆነ ደግሞ አፕ ስቶር ላይ በመሄድ ሰርች ማድረግ እንችላለን። የምንጠቀመው ደግሞ አንድሮይድ ከሆነ ፕሌይ ስቶር ላይ በመሄድ ሰርች ባሯን አንድ ጊዜ ክሊክ ካደረግን በኋላ ሰርች ባራችን ላይ ChatGPT ብለን እንጽፋለን። ይሄኛውን የምትመለከቱትን ይሄንን ኢንስታል ማድረግ ትችላላችሁ። እኔ ኦሬዲ ኢንስታል ስላደረኩት አፕዴት ነው የሚለኝ። አፕዴት ማድረግ ስለማልፈልግ ኦሬዲ ታውና እንመለሳለን ማለት ነው። ይሄም አንድ አይነት የተወሰነ ሉክ ነው የሚኖረው ከዛኛው ጋር አንድ አይነት ዘሴም ነው። ያው ቅድም እንደነገርኳችሁ አንድ አይነት ናቸው። ስለዚህ ምንድነው የምናደርገው እዚህ ጋር የምትመለከቷት የፎቶ አይከን አለች። ይሄንንም እንደዛው ነው። እሷን አንድ ጊዜ እንነካታለን። እዚህ ጋር ፎቶ የሚለውን አንድ ጊዜ ክሊክ እናደርግለታለን። ፎቶአችን ወዳለበት ብራውዘር እኔ የምፈልገውን ፎቶ መርጥለታለሁ ማለት ነው። ይሄኛው ፎቶ አሪፍ ነው። ስለዚህ ይሄን ፎቶ አድ እንለዋለን። አድ ካደረግነው በኋላ ቅድም የጻፍነው ኮምፒውተር ላይ የጻፍነውን ጽሁፍ እዚህ ጋር መተን ደግሞ ፔስት እንለዋለን። ኦሬዲ ፕሮሰስ አድርጎ ጨርሶልናል። እዚህ ጋር ቅድም የጻፍነውን ጽሁፍ convert this photo inspired by Ngabli Studio ብለን እንጽፋለን። በዚህ መልክ ይመጣልናል ማለት ነው። ምንድነው የምናደርገው እዚህ ጋር የቀስት ምልክት አለች። እሷን አንድ ጊዜ ሴንድ ማለት ነው የሚጠበቅብን ማለት ነው። ኦሬዲ ሴንድ ስንለው ቅድም እንዳደረግነው እዚህ ጋር ፎቶአችንን አፕሎድ ያደርግልናል። እዚህ ጋር ደግሞ እሱ የሚሰጠንን ኢሜጅ ጀነሬት ያደርግልናል ማለት ነው። እንደ ቅድሙ ትንሽ ሊቆይ ስለሚችል ጀነሬት አድርጎ ሲጨርስልን ድረስ ትንሽ ደቂቃዎች እንታገሰዋለን ማለት ነው። በዛ አጋጣሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄ ዩቲዩብ ቻናል የምንማማርበት አዳዲስ ነገሮች የምናወራበት ቻናላችን ነው። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በጣም ብዙ የተሰሩ ቪዲዮዎች አሉ፣ እነሱን ይዘንላችሁ እንመጣለን። ለዚህ ዩቲዩብ ቻናል ደግሞ ነባር ከሆናችሁ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ ማለት ነው። ቢያንስ ይሄን ቪዲዮ ቢያንስ 50 ላይክ ማስገባታችሁ እንዳትረሱ ማለት ነው። ከ50 በላይ ከሆነ ደግሞ ጊቫዌ ይኖራል ቀጣይ ማለት ነው። 50 ላይክ ማድረጋችሁ እንዳትረሱ ማለት ነው። የእናንተ ቪዲዮ ላይክ ማድረግ ለኔ ያበረታታኛል። ስለዚህ በዚህ መልኩ ፎቶአችንን ሰጥተናል። በዚህ መልኩ ጀነሬት እያደረገልን ነው። ኔትወርካችን ትንሽ ቢዚ ስለሆነ ነው፣ ትንሽ እንጠብቀዋለን ማለት ነው። ከChatGPT እና ከቴሌ ትንንሽ ድብድቦች ጭቅጭቆች በኋላ ተመልሰን ተገናኝተናል ማለት ነው። ይኸው በዚህ መልኩ እኛ ከላይ ሰጠነውን ይሄን የመሰለን ፎቶ በዚህ መልኩ ጀነሬት አድርጎ ሰጥቶናል ማለት ነው። የስልኩም ያው ዘሴም አንድ አይነት ነገር ነው የሚኖረው ማለት ነው። ስለዚህ የስልኩን ደግሞ ዳውንሎድ ለማድረግ ምንድነው የምናደርገው እንደዚህ ክሊክ አድርገን ከገባን በኋላ እዚህ ጋር እንደምትመለከቱት ይሄኛው እንደውም ትንሽ የስልኩ ይሻላል። እዚህ ጋር ኤዲት፣ እዚህ ጋር ሰሌክት ሴቭ የሚል ኦፕሽን አለ። ኤዲት ማድረግ ክትፈልጉ ከሆነ እዚህ ጋር ኤዲት ብላችሁ ጽፋችሁ ፎቶአችሁ ላይ እንዲጨመር የምትፈልጉትን ነገር እዚህ ጋር መጻፍ ትችላላችሁ። እዚህ ጋር ደግሞ ሰሌክት በማድረግ ማትፈልጉትን ነገር ማውጣት ትችላላችሁ። እኔ ግን አሁን የሰጠኝ ፎቶ በጣም አሪፍ ስለሆነ ምንድነው የምናደርገው ኦሬዲ እዚህ ጋር ዳውንሎድ ወይም ደግሞ ሴቭ የምትለው ኦፕሽን አለች። እሷን አንድ ጊዜ ክሊክ አደርጋታለሁ። እሷን ዳውንሎድ እንዳደረኳት እዚህ ጋር ኢሜጅ ዳውንሎድ ይለኛል። ኦሬዲ ዳውንሎድ ሆኗል ማለት ነው። ኤክስ እናደርግና ወደ ስልካችን ኢሜጅ እንሄዳለን ማለት ነው። ይኸው በምትመለከቱት መልኩ ዳውንሎድ አድርጎልናል ማለት ነው። እንደዚህ እያደረግን ለተለያዩ ነገሮች መጠቀም እንችላለን ማለት ነው። አንተ ጀምሮ አልኩ። እንግዲህ እንደምትመለከቱት የራሳችሁን ፎቶ ለኢንስታግራም ፖስታችሁ፣ ለተለያዩ ኢሜል ዲዛይናችሁ ወይም ደግሞ የተለያዩ ሶሻል ሚዲያ ፕሮፋይል የምታደርጉትን ፎቶ ሰጥቻቸዋለሁ ማለት ነው። ይህንን ፕሮ ቨርዥን መጠቀም ትችላላችሁ። በጣም በቅርብ ጊዜ ውስጥ ደግሞ ይሄ የምንጠቀመው ቨርዥን ይጠፋል የሚል ሀሳብ አለ፣ ወይም ደግሞ ክፍያ ኦልሬዲ ይጀምራል የሚል ሀሳብ አለ። ስለዚህ ፍሪ ሆኖ አሁኑ ተጠቀሙት። ምንድን ነው ያስኩት? አሁኑ ተጠቀሙት እንላለን ማለት ነው። የዛሬ ቪዲዮ ይመስላል። ለታሪክ ነኝ። ቀጣይ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ። በጣም ነው የማመሰግነው። ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ። እንዲሁም ቪዲዮ ላይክ አድርጉት፣ ሼር ማድረጋችሁንም እንዳትረሱ ማለት ነው። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ይመቻችሁ።